አብርሃም የዘመናት ናፍቆቱ የሆነውን አምላኩን ለማግኘት በ75 ዓመት የሽምግልና ዕድሜው የጣዖታት አድባር ከሆነችው ከካራን ወደ ከነዓን ተሰዷል። ያዕቆብ የረሃብ ጽኑ ቁጣና ዱላ በእርሱና በልጆቹ ላይ ቢያርፍ እትብቱ የተቀበረባትን ምድር ጥሎ ለሕይወቱ እንግዳ ወደ ሆነችው ወደ ግብፅ ምድር ሊሰደድ ግድ ሆኖበት ተሰዷል። ሙሴ የወገኖቹ ፍቅር እንደ እግር እሳት ቢያቃጥለው ከድሎት ከስልጣን አደባባይ ወደ ረሃብና እረኝነት ዝቅታ ከግብፅ ወደ ምድያም ምድር መሰደዱን ቅዱስ መጽሐፍ ይነግረናል። ከነዚህ ስደቶች ገዘፍ ያለ ሌላ ስደት እንዳለም መጽሐፍ ቅዱስ አልሸሸገንም። አንድ ከእረኝነት የመጣና ንጉሥ የሆነ ሰው በወለደው የተፈጸመበት መፈንቅለ መንግስትና በዚህ መፈንቅለ መንግስት ሰበብ ቅዱስ መዋረድን የቀመሰው የንጉሥ ዳዊትን ስደት መጽሐፍ ቅዱስ ይነግረናል። በስደት የታሪክ ክታብ ውስጥ አንድ ግለሰብ፣ አንድ ቡድንና አንድ ማህበረሰብ ብቻ ሳይሆን አንዲት ሀገር ለስደትና ጭንቅ ለሆኑ ለህይወት አድካሚ ገጽታዎች ተላልፋ መሰጠቷን የክታቦቹ ጽሑፎች በደም የተጻፉ ያህል በግልጽ ይታያሉ፣ የፍንዳታ ያህል በኃይል ይሰማሉ። ነገር ግን በስደት ታሪክና ከፀሐይ በታች አዲስ ሆኖ የተከወነ አንድ ጊዜ ብቻ የተፈጸመና ድጋሚ የማይፈጸም አንድ አሳዛኝና የሰውን ዘር በሙሉ ከዘለዓለም ስደት የዋጀና ነፃ ያወጣ የአንዲት የ16 ዓመት ሩሩህ እናትና ቃላትን አቀናጅቶ መናገር ያልቻለ የአንድ ሕፃን ልጅ የስደት ታሪክ ከስደት ታሪኮች ሁሉ እጅግ አሳዛኙና እጅግ አስገራሚው ነው። ምክንያቱም በዚህ ስደት ሸክላ ሰሪውን ፍጡር ፈጣሪውን ዓለም ደግሞ እናቱን ያሳደደበት ታሪክ ነው። ወደዚህ የስደት ታሪክ አብረን እንጓዝ። ጥቂት ደቂቃዎች አብራችሁን ቆዩ። ልጄን ከግብፅ ጠራሁት። ይህን ቃል ነቢዩ ኢሳይያስ በትንቢት መነጽር ነገሩ እንደተፈጸመ ሆኖ ታይቶት መለኮታዊውን ፈቃድ በፍጡር አንደበቱ አማካኝነት የተናገረው ቃል ነው። እኛ ግን መጠራቱን ሳይሆን መሰደዱን እንናገራለን። እኛ ግን የመመለሱን የፍስሐ ደወል ሳይሆን የመሰደዱን የእንባ መብዓ እናቀርባለን። እኛ ግን በዚህ ቪዲዮ የሱላማጢስን የመመለሷን የእግር ዱካዎች ሳይሆን ቅዱሳን እግሮቿ በፍርሃትና በጭንቀት እየረገጡትን የግብፅን በረሃ የአሸዋ ላይ ዱካ ማተሞች ተከትለን አብረናት እንሰደዳለን። ምክንያቱም አብሯቸው ያልተሰደደ አብሯቸው ወደ ኢየሩሳሌም መመለስ አይቻለው። በዘመናት የሸመገለ አንድ ሕፃን በቤተልሔም ከመወለዱ በፊት ቤተልሔም ታይቶ በማይታወቅ የብርሃን ጎርፍ ከመጥለቅለቋ በፊት እረኞች በመላእክት ፊት ያለ ፍርሃት እንግዳ የሆነ የምስጋና መስዋዕት ከማቅረባቸው በፊት መላእክት እንደ ነጭ ሻሽ በበረት ውስጥ ከመነጠፋቸው በፊት እናቲቱ ሕፃኑን በፍቅርና በስስት እየተመለከተች በጨርቅ ከመጠቅለሏ በፊት በቤተልሔም ከተማ በአንዲት ጠባብ በረት ውስጥ የሰው ልጅ የመዳን ቀንድ ከፍ ከፍ ከማለቱ በፊት የአንድን ማህበረሰብ የኑሮ ስርዓት ስንቃኝ እስራኤላውያን በእግዚአብሔር ፊት የነበራቸውን መንፈሳዊ ልዕልና አጥተው የእግዚአብሔር ሕዝብ ከሚኖርበት የኑሮ ሕግ አፈንግጠው የዓለማዊነትን የጨለማ ዘውድ ደፍተው መኖር ጀምረው ነበር። እስራኤልና እስራኤላውያን በሮም ቀኝ ግዛት ስር ወድቀው የሮምን የኑሮና የአስተሳሰብ ባህል እየቀዱ ወደ ራሳቸው ስርዓት መቀላቀል ጀምረው ነበር። ከቤተልሔም እንግዳ ክስተት በፊት እስራኤላውያን ሁለት ጽንፍና ጽንፍ በሆኑ ፈሪሳውያንና ሰዱቃውያን በሚባሉ ቡድኖች ተከፋፍለው በተቃርኖ መኖር የጀመሩበት ወቅት ነበር። ይህ ወቅት የአመጽ ወቅትም ነበር። እስራኤልን ከሮም የቅኝ ግዛት መዳፍ ፈልቅቀው ለማውጣት የሚንቀሳቀሱ በሀገር ፍቅር የነደዱ እስራኤላውያን ለአመጽ የሚራኮቱበት ጊዜ ነበር። ይህ ወቅት እስራኤልን ከይሁዳ ዘር ያልሆነ ለሮም የአስተዳደር ስርዓት የተመቸ አንድ ሄሮድስ የተባለ ሰው እያስተዳደራት ነበር። እስራኤላውያን መሲሁ ተወልዶ ከዚህ ሁሉ የኑሮ ውጥንቅጥ አውጥቶ
ወደ ቀደመ ልዕልናችን ይመልሰናል ብለው በጽኑ ያምኑ ነበር። ይመጣል የተባለው መሲህ ተወልዶ አድጎ ሲያስተምርና በተወለደበት ወቅት ለሄሮድስ ንጉሥ ከዳዊት ከተማ ከቤተልሔም ነው የሚወለደው ብለው ለሄሮድስ ተናግረው ለመሰደዱ ምክንያት የሆኑት ግን የመሲሁ ጠባቂ ነን ያሉት እስራኤላውያን ነበሩ። የተፈጠረው ነገር እንዲህ ነው። ሰብአ ሰገል የሚባሉ የጥበብ ሰዎች ወደ ሄሮድስ ዘንድ ቀርበው እንዲህ ሲሉ ጥያቄ አቀረቡ። እንሰግድለት ዘንድ የተወለደው የአይሁድ ንጉሥ ወዴት ነው? ይህ ጥያቄ ሄሮድስን እንቅልፍ ነሳው። የጥያቄው ድምፅ በአእምሮ ውስጥ እንዲህ እያለ ያቃጭልበት ጀመር። ከእኔ ውጭ የአይሁድ ንጉሥ ከቶ ማን ነው? ይህስ ሕፃን እኔ እያለሁ እንዴት እሱ ይሰገድለታል? እነዚህና መሰል ጥያቄዎች ባዶ በሆነው የሄሮድስ አእምሮ ውስጥ ያስተጋቡ ነበር። ሄሮድስ የመሲህን መወለጃ ቦታ በጥንቃቄ መርምሮ ካገኘ በኋላ ቅናትና ተንኮሉን በአእምሮ መቃብር ውስጥ ቆፍሮ ቀብሮ ሰብአ ሰገልን ከእባብ በለሰለሰ ንግግርና ትሕትና በሚመስል ፍላጎት እኔም መጥቼ ሰግድለት ዘንድ ቦታውን ንገሩኝ አላቸው። ሄሮድስ ለስልጣኑ ያለው የጸና ፍቅር በሁለት ክስተቶች እንደ ማለዳ ፀሐይ ፍንትው ብሎ ታይቷል። አንደኛው ሚስቱንና የገዛ ልጆቹን ከስልጣኔ ሊገለብጡኝ አሲረዋል በሚል ጥርጣሬ መግደሉ ሲሆን፣ ሁለተኛው ደግሞ እኔ በሞትኩበት ቀን ሕዝቡ ለእኔ ስለማያለቅስ በኢየሩሳሌም የሚኖሩና በሕዝቡ ዘንድ የሚወደዱትን ሰዎች ግደሉ፣ ምክንያቱም ሕዝቡ ለነሱ ሲያለቅስ ለእኔም አብሮ ያለቅሳል ብሎ ታላላቅ ሰዎችን ያስገደለበት ክስተት ነው። ታዲያ ይህን ሁሉ የጭካኔ ጽዋ የጠጣ ሰው አንዲት የ16 ዓመት እናትንና አንድን ሕፃን ከመግደል ምን አይነት የሞራል መሰረት ከጭካኔው ያግደው ይሆን? መልሱ ምንም አያግደውም የሚል ነው። ታሪክም ይህን ክስተት እንደ ጠዋት ፀሐይ ግልጽ አድርጎ ከትቦታል። ከቤተልሔም ተአምራዊ ክስተት በኋላ በዮሴፍ ቤትና ልቦና ውስጥ ነገሮች ሁሉ የሰላም እቅፍ ውስጥ ገብተው የደስታ መኝታን እያጣጣሙ ነበር። ነገር ግን ሰላሙ ብዙ አልቆየም። በመልአኩ ቅዱስ ገብርኤል የስደት ዜና ንግረት የዚያች ቤት ሰላም ደፈረሰ። አረጋዊው ዮሴፍ በስተርጅና ዘመኑ ከባድ የኃላፊነት ሸክም ትከሻው ላይ ሲያርፍ ተሰማው። ኃላፊነቱ የትንቢቶች ሁሉ ፍጻሜ የሆነውን ሕፃንና የሕፃኑን እናት ከተደገሰላቸው የሞት ድግስ ፈልቅቆ ነፃ ማውጣት ነበር። ጻድቁ ዮሴፍ እናቲቱን ማርያም ይህን ቤትና ሀገር ለቀን መሄድ አለብን፣ መልአኩ መጥቶ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ፣ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ብሎኛል ብሎ ለእናቲቱ ልጇን የአንድ አውራጃ ንጉሥ ሊገድለው እንደሚፈልግ ነገራት። የትኛዋም እናት በእቅፏ ያለ ሕፃን ሊገደል እንደሚፈለግ ብትሰማ ሐዘን ወደ ልቧ፣ ጭንቀት ደግሞ ወደ ነፍሷ ለመግባት የሐሳቧን በር ማንኳኳታቸው አይቀርም። ድንግል ማርያም ደግሞ ከሁሉም እናቶች ላቅ ያለ ፍርሃትና ሐዘን ብታዝን ምክንያታዊ ነው። ምክንያቱም የወለደችው በድንግልና ነው። ምክንያቱም ሕፃኑ ልጅ በሆነበት ቅጽበት የፍጥረታት ሁሉ አባት ነው። ምክንያቱም የወለደችው ለታመመችው ዓለም መድኃኒት የሚሆን ሕፃንን ነው። ኢየሩሳሌም በደም ማዕበል እየተንገላታች ለቅሶና ጩኸት የእናቶችን ጉሮሮ እየሰነጣጠቀ ሐዘን በየቤቱ የራሱን ጥቁር አሻራ እያሳረፈ ነበር። በይሁዳ ከተማ በግብፅ በረሃዎች ደግሞ ሄሮድስ ለአንድ ስደተኛ ቤተሰብ ይህን የሐዘን ጽዋ ይቀምሱት ዘንድ 4 ሹማምንትን ከነጦራቸው ልኮ የግብፅን ምድረ በዳና በረሃ ከተፈጥሯዊ አስቸጋሪነቱ የበለጠ አደገኛ ወደ መሆን አሸጋገረው። እናቲቱ ሕፃኑን አታምነው። በእናትነት ጭንቀት ደጋግማ ታየዋለች። ድምፅ በሰማች ቁጥር የጭፍሮቹ ኮቴ እየመሰላት ልጇን ከእቅፏ ለመሸሸግ ትጥራለች። ግን ከእቅፏ ወዴት ተሸሽገው? ይበልጥ በጨነቃት ቁጥር ይበልጥ ልጇን ወደ እቅፏ ታስጠጋዋለች። ሕፃኑም
ከእናቱ እቅፍ ውጭ ሌላ መሸሸጊያ የለውም። ይህ ስደተኛ ቤተሰብ ከይሁዳ ወደ ግብፅ ከሚወስዱ 3 አደገኛ መንገዶች ውስጥ የመረጠው የተሻለውን አደገኛ መንገድ ነበር። ይህ የመረጡት መንገድ ተራራማና ድብቅብቅ ያለ መንገድ ከመሆኑም በላይ በሽፍቶችና በዘራፊዎች የተሞላ መንገድ ነው። ይህ ስደተኛ ቤተሰብ ደግሞ እንኳን የሚዘረፍ ለዕለት ጉርስ የሚሆን በቂ ቁራሽ እንኳን በምግብ ከረጢቱ ውስጥ አልቋጠረም። ነገር ግን ማንኛውም ዘራፊ ቢያገኝ ይዘርፋል፣ ቢያጣ ደግሞ ይገድላል እንጂ የተዘራፊዎችን የችግር መጠን ለማገናዘብ እምብዛም ፍላጎት የለውም። ጻድቁ ዮሴፍ ከዘራፊዎች ጋር እንዳይታገል ዕድሜው አረጋዊ ነው። የሚፈልጉትን እንዳይሰጣቸው ደግሞ ምንም አይነት ወቄት በከረጢቱ ውስጥ የለም። ይህ ለዮሴፍ አንዱ የስደቱ ፈተና ነበር። እንዲጠብቃት የታዘዘችው እናት በበረሃው ረመጥ ቅዱሳን እግሮቿ እየተሰነጣጠቁና እየደሙ ጽጌረዳ የመሰለ የመልኳ ደም ግባት በፀሐዩ ሐሩር እየጠወለገ እንደ ጥቅምት ውሃ ከጠሩ አይኖቿ እንባ በሰፈር እየተቀዳ ወደ ጋለው አሸዋ እየወረደ ከወይን የሚጥሙ ቃላት የሚፈልቁበት ጉሮሮዋ እንደ ደረቀ ብራና እየተሰነጣጠቀ የጭንቀቷ ሁሉ ማጠንጠኛ ግን ልጄን እንዳይገድሉብኝ የሚለው ፍርሃቷ ነበር። የሰው ጥላ፣ የአሳዳጆቿ አካል፣ የአራዊት የእንስሳት ሹክሹክታ፣ የልጇ ገዳዮች ድምፅ፣ ከርቀት የሚታያት የቁጥቋጦ ጥላ የፈረሰኛ ምስል እየመሰላት ስደተኛዋ ማርያም ብዙ አልቅሳለች። በአንድ ወቅት የለቅሶ፣ የጭንቀት፣ የመከራ ቋጥኝ እጅግ ቢበዛባት እንዲህ ስትል ተናገረች። ያ ተወልጃለሽ ያለኝ መልአክ ዛሬ ወዴት አለ? ዛሬ እንዲህ ስጨነቅ ያ ያረጋጋኝ መልአክ የት ነው? የሚያምንባትን ሁሉ ከጭንቀት የምታረጋጋዋ እናት የሐዘን የመከራ ሰይፍ በነፍሷ አለፈ። ስትወልደው ያላማጠችውን ምጥ በስደቷ ወቅት የሐዘን የመከራ ምጥን አማጠችለት። ከ3 ዓመት አሰቃቂ የግብፅ በረሃ የመከራ ስደትና ከኢትዮጵያ የሰላም ዕረፍት በኋላ እግዚአብሔር አብ በነቢዩ ኢሳይያስ እንደተናገረው ልጁን ከግብፅ ጠራው። በዚህም ምክንያት የክርስቲያኖች ስደት ሲጀመር የእናትና ልጅ ስደት ግፍ ተፈጸመ።